ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አብራችን ቆዩ። የህዝቡን ባህል ታሪክና እሴት ለትውልድ የማሻገር ተግባር ውስጥ ወጣቶች የሚጠበቅባቸውን ማድረግ እንደሚገባቸው የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ አሳሰቡ። ዋና አስተዳዳሪው የካፋ ብሔር የዘመን መለወጫ በዓል አከባበርን አስመልክተው ከቦንጋ ከተማ ከተውጣጡ ወጣቶች ጋር ተወያይተዋል። መረታ ብርሃኑ ተጨማሪ አላት። በ1998 ዓመተ ምህረት በጎጀባ አዳራሽ መከበር የጀመረው የካፍቾ ብሔር የዘመን መለወጫ በዓል ማሽቃሬ ባሮ የካፍቾን ባህልና ታሪክ በማስቀጠልና ለሌላው ዓለም በማሳወቅ ሲከበር ቆይቷል። የበዓሉን ስያሜ በሚመለከት የተለያዩ ሀሳቦች የሚነሱ ሲሆን በዓሉ ምንም አይነት የእምነት መነሻ የሌለውና ከወራት ስያሜዎች የመጀመሪያው መስከረም ጋር በማያያዝ የተሰጠ እንጂ በክርስትና እምነት ከሚከበረው የመስቀል በዓል ጋር ግንኙነት የሌለው መሆኑን የዞኑ ዋና አስተዳዳሪ ገልጸዋል። በዓሉ የመላው የካፋ ተወላጅ በዓል መሆኑን በመገንዘብ የተጣላ ታርቆ ደካማ አፈጻጸም ያለው ተመክሮ አዲሱን ዓመት በአዲስ የሚቀበልበት በዓል ነው ብለዋል ዋና አስተዳዳሪው። ዘንድሮ በተለየ ሁኔታ የሚከበረው የማሽቃሬ ባሮ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ለማስመዝገብ የተለያዩ እንቅስቃሴዎች እየተከናወኑ መሆኑ ይታወቃል። በዚህ መሰረት የቦንጋ ከተማ ወጣቶች በዓሉ የኛ በዓል ነው በማለት ከአብይ ኮሚቴውና ከዞኑ ዋና አስተዳዳሪ ጋር መክረዋል። ከዚህ ቀደም በዓሉ የእምነት ማለትም የዴጆ ብሎም የፖለቲካ አመራሩ በዓል ነው በማለት የህዝቡ ተሳትፎ አነስተኛ ሆኖ መቆየቱ ተጠቁሟል። ይሁን እንጂ ትውልድ በትውልድ እየተተካካ ስለሚሄድ አሁን ያለው ወጣት የካፋ ተወላጅ ከኔ ምን ይጠበቃል ብሎ መነሳቱ የሚያስመሰግን ተግባር ነው ተብሏል። ሌላው ሁሉም የካፋ ተወላጅ የበዓሉ ተሳታፊ እንዲሆን በሚደረገው እንቅስቃሴ ውስጥ ወጣቶቹ የድርሻችንን እንወጣለን ብለዋል። ከወጣቶቹ ከተነሱ ሀሳቦች መካከል ታላላቆቻችን ያስተማሩን መከባበርና አንድነት እየቀነሰ መምጣቱን ጠቅሰው ይህም መታረም እንዳለበት አጽንኦት ሰጥተዋል። ከዚህ ቀደም በበዓሉ ወጣቶቹን የማሳተፍ ስራ ባለመኖሩ ሚናቸውን ያልተወጡ ቢሆንም ከተቋቋመው የበዓል አብይ ኮሚቴ ጋር በመሆን ደማቅ በዓል እንዲከበር የሚጠበቅባቸው እንዲወጡ አቅጣጫ ተቀምጧል። ዘርፈ ብዙ ጠቀሜታ ያላቸውን ችግኞች በማዘጋጀት በካፋ ዞን ለሚገኙ ወረዳዎች እያከፋፈለ መሆኑን ቦንጋ ዩኒቨርሲቲ አስታወቀ። ዩኒቨርሲቲው የፊታችን አርብ ለሚካሄደው ሀገር አቀፍ የችግኝ ተከላ መርሃ ግብር ዝግጅት ማድረጉንም ገልጿል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ተጨማሪ አለ። በቦንጋ ዩኒቨርሲቲ ዓለም አቀፍ ቡና ሻይ ቅመማ ቅመም ጥናት ዳይሬክተርና የእጽዋት ሳይንስ መምህር ወርቁ አለሙ ዘርፈ ብዙ ጠቀሜታ ያላቸውን ችግኞች በማዘጋጀት በግቢው ከመትከል ባለፈ ለአካባቢው ማህበረሰብ በማከፋፈል ላይ መሆኑን ገልጸዋል። ሙዝ፣ ቡና፣ አናናስ፣ እንሰት፣ አቮካዶና ፓፓያ የሚጠቀሱ መሆናቸውን ተናግረው አካባቢው በቡና አብቃይነቱ የሚታወቅ በመሆኑ ከ2.5 ሚሊዮን በላይ የቡና ችግኝ በዚህ ክረምት መዘጋጀታቸውን ጠቁመዋል። እንደ ሀገር ነሐሴ 17 ቀን 2016 ዓ.ም 600 ሚሊዮን ችግኝ በአንድ ጀንበር ለመትከል ቅድመ ዝግጅት በመጠናቀቅ ላይ በመሆኑ ቦንጋ ዩኒቨርሲቲም የዚህ መርሃ ግብር አንድ አካል ለመሆን መዘጋጀቱን አስታውቀዋል። በሁሉም አካባቢዎች የሚተከሉ ችግኞች ጸድቀው ዛፍ እስኪሆኑ መንከባከብ የሁሉም ድርሻ ሊሆን እንደሚገባ አሳስበዋል። የችግኝ ድጋፍ የተበረከተላቸው ወረዳዎችም ጌሻ፣ ጨና፣ ሺሾንዴና ቢጣ ወረዳ እንደሆኑ ተናግረዋል። በሺሾንዴ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት የሻይና ቅመማ ቅመም ልማትና የግብይት ስራ ሂደት አስተባባሪ አቶ ሽበላይ አንጎ እስካሁን ከዩኒቨርሲቲው ከ320 ሺህ በላይ ችግኞችን መረከባቸውን ተናግረዋል። በዚህ ዙር ከ130 ሺህ በላይ የቡና ችግኝ በማጓጓዝ ላይ መሆናቸውን ጠቁሞ የዩኒቨርሲቲው በጥናት የተደገፈ የችግኝ ዝግጅትና ስርጭት ስራ የሚደነቅ ነው ብሏል። በተለይ የፊታችን አርብ ለሚከናወነው ሀገር አቀፍ የችግኝ ተከላ መርሃ ግብር እንደ ወረዳ ከ400 ሺህ በላይ ችግኝ በአንድ ጀንበር ለመትከል ቅድመ ዝግጅት መጠናቀቁን ተናግረዋል። የወረዳ ነዋሪዎች በዚህ ታሪካዊ ቀን አሻራቸውን እንዲያኖሩ ጥሪ አቅርበዋል። ነሐሴ 17 ቀን 2016 ዓ.ም ለሚከናወነው የአንድ ጀንበር ችግኝ ተከላ መርሃ ግብር ዝግጅት ማድረጉን የጠሎ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት አስታወቀ። በወረዳው የአረንጓዴ አሻራ መርሃ ግብር ከተጀመረ ወዲህ ከ21 ሚሊዮን 500 በላይ ችግኞች መተከላቸውን የጽሕፈት ቤቱ ኃላፊ አቶ አፈወርቂ አደመ አስታውቀዋል። በ27 የመትከያ ቦታዎች ከ12000 በላይ የህብረተሰብ ክፍሎችን በማሳተፍ 476087 ዘርፈ ብዙ ጠቀሜታ ያላቸውን ችግኞች ለመትከል ዝግጅት ማድረጉን ገልጸዋል። በወረዳው የአረንጓዴ አሻራ ልማት የአርሶ አደሩን ምርታማነት እያሳደገ እንደሚገኝም ተናግረዋል። ዘገባ የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው።
በክልሉ የወባ በሽታ ስርጭትን ለመከላከልና ለመቆጣጠር እየተደረገ ያለው ሁሉ አቀፍ ርብርብ ተጠናክሮ መቀጠል እንዳለበት የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም ተናገሩ። ቢሮ ባለፉት 2 ወራት በክልሉ ሁሉም አካባቢዎች በዘመቻ የወባ በሽታን ለመከላከልና ለመቆጣጠር የተደረገውን አፈጻጸም በተመለከተ ግምገማ አካሂዷል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ጽዮን ታደለ በክልሉ ደጋፊ ቡድን ላለፉት 2 ወራት በተካሄደው የወባ በሽታ ቁጥጥርና መከላከል ተግባር ዘመቻ በተጨባጭ ውጤት ማለትም በየሳምንቱ በአማካኝ የወባ በሽታ አዲስ የመያዝ ምጣኔ 14% እንዲሁም የተኝቶ ታካሚ 27% በመቀነስ የተመዘገበ ቢሆንም የመከላከልና የመቆጣጠር ተግባር ተጠናክሮ ሊቀጥል እንደሚገባ የቢሮ ኃላፊ አቶ ኢብራሂም ተማም ገልጸዋል። ቢሮ በክልሉ እየተስተዋለ ያለውን የወባ በሽታ ስርጭት ለመከላከልና ለመቆጣጠር እስከ ታችኛው መዋቅር ድረስ የአመራር፣ የባለሙያ፣ የመድኃኒት፣ የሕክምና ግብዓትና የበጀት ድጋፍ ማድረጉ በሪፖርቱ ቀርቧል። በዘመቻው የተመዘገቡ ውጤቶች እንደየአካባቢው ልዩነት ቢኖርም የመከላከል ስራ ማህበረሰቡን ባሳተፈ መልኩ ሊጠናከር ይገባል ተብሏል። ቀጣይ ያሉ ወራት የወባ ስርጭት የሚጨምሩ ጊዜያት ስለሆኑ የወባ ማስተላለፊያ ትንኝ መራቢያ ቦታዎችን የማፋሰስና የማዳፈን ተግባር ማጠናከር፣ የጤና ኤክስቴንሽን ሰራተኞችን ድጋፍና ክትትል በማድረግ ማህበረሰቡን የማስተማር የመከላከልና የግንዛቤ ስራዎች ተጠናክሮ ሊቀጥሉ እንደሚገባ የቢሮ ኃላፊ አሳስበዋል። በማህበረሰቡ ዘንድ ከአጎበር አጠቃቀም ጋር ተያይዞ ተሻለ ጥንቃቄ ቢታይም ለታለመበት ዓላማ ብቻ በመጠቀም ራሱን ከወባ በሽታ መከላከል እንደሚገባ ተገልጿል። ከወባ በሽታ መከላከልና መቆጣጠር ስራዎች ጎን ለጎን የመደበኛ ክትባት ስራዎችና ሌሎች የጤና ተግባራት በተለይም የዝንጀሮ ፈንጣጣ በሽታና ሌሎች የህብረተሰብ ጤና ስጋት የሆኑ በሽታዎችን የቅኝት ስራዎችም ሊጠናከሩ ይገባል ተብሎ የማህበረሰብ አቀፍ የጤና መድህን አገልግሎት በ2017 ዓ.ም እንደ ሀገር የተቀመጠውን ግብ ለማሳካት ሁሉም በልዩ ትኩረት ሊሰራ እንደሚገባ ጠይቀዋል። የመድኃኒት የባለሙያና የተሽከርካሪ እጥረት ባለባቸው አካባቢዎች ከሌሎች የባለድርሻ አካላት በመቀናጀት ያጋጠሙ ችግሮችን ለመቅረፍ እንደሚሰራም ተብራርተዋል። ከክልሉ ጤና ቢሮ ስለተደረገው ሁሉ አቀፍ ድጋፍ ምስጋናቸውን ያቀረቡ የዞኑ ጤና መምሪያ ኃላፊዎች የድጋፍና ክትትል ስራዎች ተጠናክሮ መቀጠል እንደሚገባም ጠይቀዋል። በመጨረሻም የቢሮ ኃላፊ አቶ ኢብራሂም ተማም ባለፉት 2 ወራት በክልሉ በሁሉም አካባቢ ተሰማርተው ከፍተኛ ዋጋ ለከፈሉ ሁሉ ምስጋናቸውን አቅርበው ድጋፉ ተጠናክሮ እንደሚቀጥልም ገልጸዋል። በክልሉ በሚገኙ 42 መዋቅሮች ከ2 ሚሊዮን በላይ የህብረተሰብ ክፍሎችን የኦንኮ ማጥፊያ መድኃኒቶችን መውሰዳቸውን የካርተር ሴንተር ኢትዮጵያ ማስተባበሪያ ቢሮ አስታወቀ። ቢሮ በቀጣይም ወራጅ ወንዝ ባለባቸው አካባቢዎች ተዋሲያኑን የመለየትና የማጥፋት ስራዎችን አጠናክሮ የሚሰራ መሆኑ ተገልጿል። በተጨማሪም ለሚያከናውናቸው የግንዛቤ ስራዎችና በአጠቃላይ እንቅስቃሴ ላይ ሚዲያዎች አብሯቸው እንዲሰሩ የማዕከሉ አስተባባሪ ጥሪ አቅርበዋል። ፍጹም ተሾመ ካርተር ሴንተር ኢትዮጵያ ለትርፍ ያልተቋቋመና በተለይም በጤናው ረገድ ከመንግስት ጎን በመሆን በርካታ ተግባራትን በመከወን ላይ የሚገኝ መንግስታዊ ያልሆነ ተቋም ነው። ከተግባራቱ መካከልም ኦንኮሰርኪያስ በሽታን ከኢትዮጵያ ማጥፋት አንዱና ዋነኛ ተግባሩም ነው። ካርተር ሴንተር ኢትዮጵያ የደቡብና የደቡብ ምዕራብ ማስተባበሪያ ቢሮ በቦንጋ ከተማ የሚገኝ ሲሆን በአሁኑ ሰዓት በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብቻ በ42 መዋቅሮች ላይ እየሰራ ይገኛል። ከዚህ ቀደም ከነበሩ መዋቅሮች 13ቱ በ2015 ዓ.ም ሁለቱ ደግሞ በ2016 ሙሉ በሙሉ ከበሽታ ነጻ በመሆናቸው ከሕክምና አገልግሎት ውጪ መሆናቸውን የማስተባበሪያ ቢሮ ኃላፊ አቶ ዮሐንስ ሸቱ ይገልጻሉ። በክልላችን አሁን ደቡብ ምዕራብ ኢትዮጵያ ክልል ውስጥ ካሉን አጠቃላይ 57 መዋቅሮች ላስት ይር ወይም አምና 13 የሚሆኑ መዋቅሮች ተቀንሰዋል። ያው ሕክምና ማቆም ባለባቸው ደረጃ ላይ ስለደረሱ ሕክምናውን ያቆሙበት ሁኔታ ነው ያለው። ዘንድሮ ደግሞ ተጨማሪ 2 ወረዳዎችንም በዛ ልክ ሕክምና እንዲያቆሙ ተደርጓል። አጠቃላይ ወደ 15 የሚሆኑ መዋቅሮች ሕክምና አቁመዋል ማለት ነው። ዘንድሮ ከሐምሌ 19 ጀምሮ በ42 መዋቅሮች የመድኃኒት እደላ ዘመቻ የተከናወነ ሲሆን ከቅድመ ዝግጅት አንስቶ እስከ ድህረ መድኃኒት እደላ ከፍተኛ ርብርብ ስለመደረጉና በዚህም ከ2 ሚሊዮን በላይ ዜጎችን ተጠቃሚ ማድረግ መቻሉም ኃላፊ ይናገራሉ። የቅስቀሳ ስራዎች ተሰርተዋል ማለት ነው። እነዚህ ስራዎች እንግዲህ ለአንድ ሳምንትም ለ10 ቀንም ለ15 ቀንም ሊሰሩ ይችላሉ እንደየሁኔታው። ለምሳሌ የመድኃኒት አቅርቦቱ ለረጅም ጊዜ የተሰራ ቢሆንም እንኳን
ዘመቻው ከመታቀዱ በፊት 15 ቀንና 20 ቀን ቀድሞ በየወረዳዎቹ እንዲገባ ይደረጋል። ዘመቻው እየተቃረበ ሲመጣ ደግሞ የጤና ባለሙያዎች እና የጤና ኤክስቴንሽን ባለሙያዎች ስልጠና በወረዳ ደረጃ ይሰጣል። ከዛ በመቀጠል ደግሞ የመንደር መድኃኒት አዳዮች ሁሉም በያሉበት የልማት ቡድን መዋቅርና የቀበሌ መዋቅር ላይ እንዲሰለጥኑ ይደረጋል። ከዛ በኋላ የቅስቀሳ ስራዎች በሚዲያና እንዲሁም ተንቀሳቃሽ የሆኑ የተለያዩ ትናንሽ ማቴሪያሎችን በመጠቀም ቅስቀሳ ስራዎች ይደረጋሉ ማለት ነው። እነዚህ ስራዎች በሁሉም አካባቢዎች እንዲከናወኑ የተደረገበት ሁኔታ ነው ያለው። ከዛ ቀጥሎ እንግዲህ የዘመቻ ስራ ለአንድ ሳምንት ነው የተከናወነው። ከሐምሌ 19 ጀምሮ ነው ለአንድ ሳምንት ፕሮግራሙን ወደ ማህበረሰቡ እንዲወርድ ተደርጎ ዘመቻው የተከናወነው ማለት ነው። በዛ ውስጥም እንግዲህ የቅስቀሳው ስራ እንዳለ ሆኖ ግን መድኃኒቱን ወደ ማህበረሰቡ የማድረስ ስራ ሁሉም ኤሪያዎች ላይ ተሰርቷል ማለት ነው። በዛም ስራ እንግዲህ የተገኙ ውጤቶች አሉ። እንደ ክልላችን ከ42 መዋቅሮች ወደ 2.1 ሚሊዮን የሚሆን ሰው መታከም ነበረበት። ከ2 ሚሊዮን በላይ እስካሁን ባለው ሪፖርት እንግዲህ ከ2 ሚሊዮን በላይ ሰዎች ሕክምናውን እንዳገኙ ሁሉም መዋቅሮች ሪፖርታቸውን ለሚመለከተው አካል አስገብቷል ማለት ነው። በተመሳሳይ ሁኔታ በከፋ ዞን ደረጃ ከነበሩ 17 መዋቅሮች 8ቱ ከህክምና ውጭ ሲሆኑ ቀሪ 9 መዋቅሮች ከ675 ሺህ በላይ ነዋሪዎች የመድኃኒት እደላው የተካፈሉ ስለመሆናቸውም ያወሳሉ። የዘመቻው ስኬታማነት የሚገመግም ኮሚቴም ተቋቁሞ ክትትል ያደረገ ሲሆን በአጠቃላይ ከ80% በላይ የተሳካ እንደነበር ለማወቅ መቻሉም ተመላክቷል። ፖስት ሚዲያ ከቨሬጅ ሰርቬይ የሚባል አለ። አንዳንድ ከዚህም በፊት የድህረ ዘመቻ ስራ ያልተሰራባቸው ኤሪያዎች ላይ በመምረጥ ዘመቻው ምን ያክል እንደው የታቀደውን እቅድ ከግብ አድርሷል በሚል የተወሰኑ የተመረጡ ቤቶች ወይም ሀውስሆልዶች ተመርጠው የመድኃኒት አወሳሰድ ሂደታቸው በተለያየ ሰርቬይ ጥናት ይደረግበታል ማለት ነው። ለዚህም የስታቲስቲክስ ባለሙያዎች መምህራኖችና ኤክስተርናል የሆኑ አካላትን ነው የምንጠቀመው። ከከፋ ዞን ጨታንና ዴቻን ነው በዚህ ሰርቬይ ውስጥ አካተን በዚህ 3 ቀን ውስጥ ሰርቬውን ጨርሰው ወደ ቤንች ሸኮ ተጉዘዋል ያ ቲም ማለት ነው። ስለዚህ የፖስት ሚዲያ ከቨሬጅ ሰርቬይ ትልቁ አላማ በነበረው ዘመቻ ውስጥ የወሰዱና ያልወሰዱ ሰዎችን መለየት፣ ያንን ክፍተት ለሚቀጥለው የሪቪው ሚቲንግና ለስልጠና እንደ ግብዓት ተጠቅሞ ቀጣይ ለመሻሻል ያለባቸውን አክሽን ፖይንቶች ማስቀመጥ ስለሆነ እነዚህ ስራዎች እየተሰሩ ነው ያሉ ማለት ነው። ስለዚህ በአጠቃላይ ስናየው አትሊስት ከክረምቱ ጫና ባለፈ እንዲሁም ከፕሮግራም ጥበት ችግሮች ወይንም ቻሌንጆች ባለፈ መከናወን ያለባቸው ስራዎች በአግባቡ ተከናውነዋል። መምጣት ያለባቸው ውጤቶችም መጥተዋል የሚል እምነት ነው ያለኝ። ለስኬቱ አስተዋጽኦ የነበራቸው አካላት ሚናቸው ጎላ በመሆኑ ሊመሰገኑ ይገባልም ሲሉ አቶ ዮሐንስ እሸቱ ይናገራሉ። እዚህ ውስጥ ያው ተሳትፏቸው ልነሳ የሚገባ አካላት ብዙ ናቸው። በተለይ ደግሞ ፕሮግራሙን በባለቤትነት የሚመራው የመንግስት መዋቅር ነው። ከመንግስት መዋቅርም ደግሞ የጤና መዋቅር ከክልል ጤና ቢሮ፣ የዞን ጤና መምሪያ፣ የወረዳ ጤና ጽህፈት ቤት ስታፎች እንዲሁም በጤና ጣቢያና በጤና ኬላ ደረጃ ያሉ የጤና መዋቅሮች ፕሮግራሙን በባለቤትነት የሚመሩ ስለሆኑ እነሱ እንግዲህ በቅድሚያ ምስጋናችንን የምናቀርብላቸው አካላቶች ናቸው። ከዛ ባለፈ ሌሎችም የመንግስት መዋቅሮች የምንላቸው የአስተዳደር መዋቅር፣ የኮሙኒኬሽን መዋቅር እንዲሁም የትምህርትና የሴቶችና ህጻናት መዋቅር ትልቅ ሚና አላቸው። የልማት ቡድን አደረጃጀትና መድኃኒቱን ወደ ማህበረሰቡ ከማድረስ አንጻር ሚናቸው የጎላ ነበረ ማለት ነው። በተጨማሪም ደግሞ የኮሚኒቲ አዌርነስ ላይ የሚሰሩ ስራዎችን የመድኃኒት ስርጭት ስራዎችን ከማስተዋወቅና ማህበረሰቡ ግንዛቤ እንዲኖረው ከማድረግ አንጻር የተለያዩ ሚዲያዎች ትልቅ ሚና ነው ያላቸው። በተለይ የከፋ ቴሌቪዥን፣ ደቡብ ቲቪ እንዲሁም በየዞኑ ያሉ የኤፍኤም አገልግሎት መስጫ ጣቢያዎች ትልቅ ሚና ስለነበራቸው ልባዊ ምስጋናዬን ላቀርብ እወዳለሁ። በከፋ ዞን ደረጃ አብዛኞቹ መዋቅሮች ሕክምናውን ሊያገባድዱ የተቃረቡ በመሆናቸው በተለይም ወራጅ ወንዝ ባሉባቸው አካባቢዎች ክትትል በማድረግ የተጠናከረ ስራ መስራት ቀጣይ የትኩረት አቅጣጫ መሆኑን ተናግረው ግንዛቤ በመፍጠሩ ተግባር ሚዲያዎች የሚኖራቸው ሚና ከፍተኛ በመሆኑ ከተቋሙ ጎን እንዲቆሙ ጥሪም አቅርበዋል። በቀጣዮቹ 11 ቀናት የሚኖረው ተደጋጋሚነት ያለው ከባድ ዝናብ፣ ጎርፍና የመሬት መንሸራተት የማስከተል አቅም ስለሚኖረው የሚመለከታቸው አካላት አስፈላጊውን ጥንቃቄ እንዲያደርጉ የኢትዮጵያ ሜትሮሎጂ ኢንስቲትዩት አሳሰበ። ክፍለ ዓለሙ
ኢንስቲትዩቱ በምዕራብ፣ በሰሜን ምዕራብ፣ በሰሜን ምስራቅና በመካከለኛው ሀገሪቱ አካባቢዎች ጠንካራ የዝናብ መጠንና ስርጭት እንደሚኖር ገልጿል። በተጨማሪም በፀሐይ ኃይል ታግዞ ከሚፈጠረው ጠንካራ የደመና ክምችቶች ላይ በመነሳት በምዕራብ፣ በደቡብ ምዕራብ፣ በሰሜን ምስራቅና በመካከለኛው የሀገሪቱ ስፍራዎች ላይ በረዶና ነጎድጓድ የቀላቀለ ከባድ መጠን ያለው ዝናብ ይኖራል ተብሏል። በመሆኑም የሚኖረው ተደጋጋሚነት ያለው ከባድ ዝናብ ጎርፍና የመሬት መንሸራተት የማስከተል አቅም ስለሚኖረው የሚመለከታቸው አካላት አስፈላጊውን ጥንቃቄ እንዲያደርጉ ኢንስቲትዩቱ አሳስቧል። በአጠቃላይ በሚቀጥሉት 11 ቀናት ከትግራይ ክልል ደቡብ ምስራቅ፣ ማዕከላዊ፣ ሰሜን ምዕራብና ምዕራብ ዞኖች፣ ከአማራ ክልል ሰሜን፣ ማዕከላዊ፣ ደቡብና ምዕራብ ጎንደር፣ ምዕራብና ምስራቅ ጎጃም፣ ዋግ ኽምራ፣ አዊ፣ ባህር ዳር ዙሪያ፣ ሰሜንና ደቡብ ወሎ፣ ሰሜን ሸዋ፣ የኦሮሞ ብሔረሰብ ልዩ ዞን ከአፋር ክልል ቅልበቲ፣ ፈንቲ፣ አውሲ፣ ማሂ፣ ሃሪና ጋቢ ዞኖች፣ ከቤኒሻንጉል ጉሙዝ ክልል መተከል፣ አሶሳ፣ ማኦኮሞና ካማሺ ዞኖች፣ ከጋምቤላ ክልል ኑዌር፣ አኝዋክ፣ ማዣንግና የኢታንግ ልዩ ዞን ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚኖራቸው ተገልጿል። እንዲሁም ከኦሮሚያ ክልል ምስራቅና ምዕራብ ወለጋ፣ ሆሮ ጉድሩ፣ ቄለም ወለጋ፣ ቡኖ በደሌ፣ ኢሉ አባቦር፣ ጅማ፣ ሰሜን ሸዋ ወይም ሰላሌ፣ ምዕራብ፣ ደቡብ ምዕራብና ምስራቅ ሸዋ ዞኖች፣ አርሲና ምዕራብ አርሲ፣ ምዕራብና ምስራቅ ሐረርጌ፣ አዲስ አበባ፣ ድሬዳዋና ሐረሪ፣ ከማዕከላዊ ኢትዮጵያ ክልል ጉራጌ፣ ምስራቅ ጉራጌ፣ ሀዲያ፣ ሀላባ፣ ከምባታ፣ ስልጤ፣ የየም ዞኖች፣ ጠምባሮ፣ ቀቤናና ማረቆ ልዩ ወረዳ፣ ከደቡብ ምዕራብ ኢትዮጵያ ክልል ዳውሮ፣ ካፋ፣ ሸካ፣ ቤንች ሸኮና ኮንታ ዞኖች፣ ከደቡብ ኢትዮጵያ ክልል ወላይታ፣ ጎፋ፣ ጋሞ፣ ጌዲዮ፣ አማሮና ባስኬቶ ዞኖች፣ የሲዳማ ክልል ዞኖች በብዙ ቦታዎች ላይ ከመካከለኛ እስከ ከባድ መጠን ያለው ዝናብ ያገኛሉ ነው የተባለው። በአጠቃላይ ከላይ የተገለጹት አካባቢዎች ከመደበኛ በላይ የሆነ ዝናብ መጠን ይኖራቸዋል መባሉን የኢንስቲትዩቱ መረጃ አመላክቷል። በሌላ በኩል ከኦሮሚያ ክልል ጉጂና ምዕራብ ጉጂ፣ ባሌና ምስራቅ ባሌ፣ ከሶማሌ ክልል የሲቲ፣ ፋፈን፣ ኤረር አካባቢዎች ቀላል መጠን ያለው ዝናብ እንደሚኖራቸው ተጠቁሟል። መረጃውን ያገኘነው ከፋና ብሮድካስቲንግ ኮርፖሬት ማህበራዊ ገጽ ነው። ክቡራን ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት እኔ ብሩክታዊት ብርሃኑ አብራችሁ ቆይታ አደረግኩ። ከቀሪ የከፋ ቴሌቪዥን መሰናዶች ጋር መልካም ጊዜ